አጫጭር ዜናዎችን ይዘናል። ከዜናዎቹ ጋር ብርሃኑ ይሽዋስ ነኝ። ተቋርጦ የነበረው መደበኛ የመምህራን የሥራ ቦታ ዝውውር ሊሰራ መሆኑ ተገለጸ። ባለፉት ዓመታት በክልሉ በተፈጠረው የጸጥታ ችግር ተቋርጦ የቆየው የመምህራንና ትምህርት ቤት አመራሮች ዝውውር በዚህ ዓመት የሚሰራ መሆኑን የአማራ ክልል ትምህርት ቢሮ ምክትል ኃላፊ አቶ ደምስ እንድሪስ አስታውቀዋል። ዝውውሩ ከመሰራቱ በፊት በተሻሻለው መመሪያ መሰረት በክልሉ ለዘርፉ ባለሙያዎች ስልጠና ይሰጣል። ከታህሳስ 30 እስከ ጥር 10 2018 ድረስ ባሉት ቀናትም ዝውውሩ ይሞላል ብለዋል። በኢትዮጵያ ባለፉት 2 ዓመታት ውስጥ ብቻ ከ8 በላይ የረጅም ርቀት አሽከርካሪዎች ከጅቡቲ ወደ ደረቅ ፈሳሽና ጭነቶችን ለመጫን ወረፋ በመጠባበቅ ላይ ያሉ ከፍተኛ የሙቀት መጠን ምክንያት ህይወታቸው ማለፉን የከባድ ተሽከርካሪ አሽከርካሪዎች ማህበር ለአሃዱ ሬዲዮ አስታውቋል። ፕሬዝዳንት ኢሳያስና ልዑል አልጋ ወራሽ መሐመድ ቀጠናዊ ጉዳዮችን በተመለከተ ያደረጉት ውይይት ወቅታዊ ሁኔታዎችን በተመለከተ ምልከታ መለዋወጥ ላይ ያጠነጠነ እንደነበር የማስታወቂያ ሚኒስትራቸው አመልክተዋል። የአባይ ተፋሰስ፣ የአፍሪካ ቀንድ፣ የቀይ ባህርና የአረቢያን ባህረ ሰላጤ ጉዳዮችም ርዕሶች ነበሩ ተብሏል። የነዳጅ ዋጋ ጭማሪን ተከትሎ የትራንስፖርት ታሪፍ መጨመር እንደማይቻል ተገለጸ። የአዲስ አበባ ትራንስፖርት ቢሮ ምክትል ኃላፊ አቶ ዳኛቸው ሽፈራው ጭማሪ በሚያደርጉ አሽከርካሪዎች ላይ ከመስመር እስከ ማስወጣት የሚደርስ እርምጃ ይወሰዳልም ብለዋል። የአሜሪካ ጦር እጅግ ዘመናዊ የውጊያ ሄልሜትን አደረገ። የአሜሪካ ጦር የፊት መስመር ወታደሮችን የውጊያ አቅም ወደ አዲስ ምዕራፍ ሊያሸጋግር የሚችል ኤግል አይ የተባለ ቀጣይ ትውልድ የውጊያ ሄልሜት አስተዋውቋል። ቴክኖሎጂው ሰው ሰራሽ አስተውሎቱንና የተለያዩ ሴንሰሮችን በመጠቀም አደጋዎችን የመለየት የመገናኛ አቅምን የማሳደግና ድሮኖችን የመቆጣጠር ችሎታ አለው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዘለንስኪ ከአሜሪካ 350 ቢሊዮን ዶላር ወስዶ ከሀገሩ መሬት 25% ያጣ ሰው ነው ሲሉ ተናገሩ። ዜናዎችን ስናዘጋጅ ቢቢሲ፣ ጉርሻ፣ አማራ ኤጁኬሽን ቢሮ ተጠቀምን።